መዝሙር 111 በቅንፍ 112 እንዲህ ይላል። ሃሌሉያ! እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በዚህ ውስጥ ሁለት ነገሮችን እንድናስብ ፈልጌ ነበር። ለዘላለም የሚለውና ከኛ ባለፈ ጄኔሬሽናል የሆነ ኢምፓክት እንዳለው ነው። በእግዚአብሔርን መፍራትና በእግዚአብሔር ውስጥ መገኘት። አንድ ጓደኛዬ ሲገልጽ 7 ጄኔሬሽን ይሄዳል የምናደርገው ነገር። ስለዚህ ጄኔሬሽናል የሆነ ከትውልድ ወደ ትውልድ የሚሄድ ጽድቅ አለን ማለት ነው። ዛሬ የማደርገው ነገር 4-5 ጄኔሬሽን ከኔ በኋላ ለሚመጣው ኢምፓክት አለውና የእግዚአብሔርን ነገር እንድናስብና በዚህ መልኩ እኛ ማናያቸውን ጄኔሬሽን እኛ በምናደርገው ነገር ኢምፓክት እንዳለው እንድናስብ ነው። መልካም ቀን እመኝላችኋለሁ። ጌታ ይባርካችሁ። ባይ